ወደ ዳይመንድ ልምጣ ዳይመንድ ትክክለኛ ስምሽ ነው ሊገርም ስም ነው ይወጣልሽ ስለ አስኒ እናውራ አስኒ እውነት ነው ለዘፈኑ ትልቅ ውበት ሰጥቶታል አልባሳቱንም ዜማና ግጥሙም የራሱ ነው አልሽ ትልቅ ውበት ነው የሰጠው ለዘፈኑና እዚህ ባይገኝም ዛሬ እንዳልነው ቀደም ሲል ያው አንቺ አንድ ከወከልሽ ይበቃል በሚል ነው እንጂ መገኘት ነበረበት በትክክል እስቲ ስለሱ ትንሽ ነገር አውሪልኝ አስኒ በጣም አሪፍ ልጅ ነው ጎበዝ ልጅ ነው በዚህ እድሜው በጣም ብዙ ሙዚቃዎችን ሰርቷል ዋላ ያንን አማርኛውን ግጥም የሰራው እሱ ነው አይሲጋ ሞጎፋ አሁን ሰርቷል አሁን ደግሞ ስለጅጅጋ ምናምን ይያለ ብዙ ከብዙ ዘፋኞች ጋር እየሰራ ነው ያለው ጋምቢላ ሰርቷል ከኔ ጋር ደግሞ ሌላ የተገናኛችሁት እንዴት ነው ካንቺ ጋር ካስኔ ጋር የተገናኘ ነው አብረን ያደግነው አዋሳ ሞሌሪ ቲያትርና የሰርከስ ማህበርን ባልድናለ እዛ ውስጥ ነው አብረን ያደግነው አዋሳ ነው ያደግሽው ጎንደር ተወለድሽ አዋሳ አደግሽ ከዛ በኋላ ነው ዜማና ግጥሙን የሰጠሽና እንድትሰሪ የመጣሽው እዚህ ካሙዙን ይሰራልሽ ካሙዙን ይሰራል ጥሩ ነው በጣም ሰዓታችን ያለቀ ስለሆነ ቆረጥ ያደረኩ ነው ጥያቄዎቼ ማህሌት ደግሞ አዲስ ስለሰራሽው ስለ ሀኔታ በአሁኑ ጊዜ በጣም ተደማጭነትን ያገኘ ነው ያለው በኩናማን በትግርኛ ሞክለሽ ነው የተገኘሽው እዚህና ሀኔታ በጣም ተወዳጅ ሆነ ዜማ ነው ክሊፑን አልሰራሽም ወይ ተብሎ የተጠየቅሽም ነው ከተመልካችና እንዴት ነው እስቲ ሀኔታ አቀባበሉ ምን ይመስላል ሀኔታ ያው ክሊፑ ያው ቅድም እንደነገርኩሽ ጨርሻለሁ ያው በቅርብ ጊዜ እንደሚቀርብ ተስፋ አለኝ በቴሌቪዥን ማለት ነው ያው ህብር ኢትዮጵያ ስላለ ችግር የለም እና በጣም እንትን ሀኔታ ማለት አንበሳን የገደለ ሀኔታ ይባላል የጀግኖች ጀግና ማለት የአንበሳ ገዳይ እና ሀኔታ ማለት በቃ የአንበሳ ገዳይ ማለት ነው በትግርኛ እንትን እስቲ ምናልባት ያላዳመጡት ሀኔታ የሚለው ርዕሱን የሚያላዙት ካሉ ስለ የትኛው ዘፈን እንደምናወራ ሰው ግራ ሊገባው ይችላል አውቀሽዋል አስኒ ለምሳሌ አስኒ ጓደኛሽ እንዳይበንድ አላወቀችም አውቀዋል ካሳው ከዚህ ይጀምራል ገባሽ ስለዚህ ዘፈኑን አንጎራጉሪ ለማለት ያህል ነው ሀኔታ ይቆብለል ሀኔታ የፋኑ ሽናዕ በለለይ ለቤስ ካዲኖ ሀኔታ ዶይምኖ አንተር ሓገደባ ዘይደፈር ግርማኻ ዓድ ከዋቅዑ ሰሚዐዝናኻ أعواف قبل أقوى كم صرنا زمرا أبدن بعاسلن أبطاين دعندرا وفي لابقدنا كستنتن بوشتاي الراخب قطاسين إلا بيتي حانيتا تقبل البرخا عشان كويدو أنا سبكن زفما أعطانا بسكوا زملق حيلقا زستمم يا حواي أتتاترا አሁን ወቃችሁ ታዲያ ደስ ይላል በጣም ስለዚህ በጣም በብዙ ቦታ እየተደመጠ ነው ያለው እሱም ሌላ የብሔረሰብ ሙዚቃዎቻችን ከፍ የሚያደርግ ነገር ይሆናል ማለት ነው ጨምረሽ አሁን ከሰራሹ ጨምርልናል ማለት ነው የየራሳችሁን ዘፈን አዘፍናችኋለሁ ስላልኩኝ ዙምባና ነው የቀረኝ ሶራ የራሱን ዘፍኗል Eu ተነሳው ሌዳ ሶሳ ሲኞር ከተማ ማማይ ዝምባበሉማ ዝምባዙ ሸዩኝ ወደ ሳት ስታበሳ ሲኞር ከተማ ማማይ ዝምባበሉማ ዝምባዙ ድነል ተራራ ወጣው ስፈራ ሲኞር ከተማ ማማይ ዝምባበሉማ ዝምባዙ ልቤ ሲመታ አይኔ ሲፈራ ሲኞር ከተማ ማማይ Zumbabeluma zumbara 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 zumba zumba zumbara 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 zumba zumba Beni beni shangul beni shangul shangul beni beni shangul beni shangul shangul beni 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 አምደስ ይላል እንግዲህ መጨረሻ ላይ የተገናኘንበት ዛሬ ዋናው ጉዳይ ብዙ ስለየራሳችሁ ስለስራችሁ የምታወሩበት እድል አልሰጣችሁም ምክንያቱም አንደኛ ሶስት ናችሁ ለየራሳችሁ እንኳን ሰዓቱ ቢሰጥ አይበቃችሁ የተገናኘንበት ዋናው ጉዳይ የብሔረሰብ ሙዚቃዎቻችን ያሉበት እድገት ላይ ስንሽ እንድናወራን የተገናኘነውና መልእክታችሁ ምንድነው መጨረሻ ላይ ስለ ሀገራችን ሙዚቃ ያያንዳንዳችሁ መልእክት እንስማና ሰዓቱም እየተጠናቀቀ ስለሆነ በዚሁና ተጠናቀቃለን ማለት ነው መልእክቱ ከሳውንድ ጀምሮ
ያውኛ መልእክታችን ምንድነው ሁሉም በያለበት በየብሔሩ ሁሉም የየራሱን ብሔረሰብ ይዞ ወደ ሚዲያው ወጥቶ ተፋቅረን አንድ ሆነን ሰማናው ብሔረሰብ እንዳንድ ብሔር ቋንቋ የሚያወራ ሆኖ መታየት ነው እንዳንድ አመለካከታችን አንድ አይነት ግንኙነታችን ፍቅር ያለው እንዲሆን ሁሉም የየራሱን ባህል ይዞ ቢወጣ እኛም ያለው ሁሉም ወኪሎች ነን አንድ አርቲስት ያንዱን ብሔር ይዞ ከወጣ ማለት የዛን ሁሉ ብሔረሰብ ወክሎ ነው የሚወጣውና ያ ማለት ደግሞ ምንድነው ስንገናኝ ሁላችንም ህብረ ብሔሮች ነን ግን ህብረ ብሔርነታችን ደግሞ የፍቅርና የጥሩ መገለጫ ስለሆነ አርቲስቱ ደግሞ ለዚህ የፍቅር ዘማሪና የብሔረሰቡ መገለጫ መሆን አለበት ብዬ ነው ማለት ነው በጣም እናመሰግናለን ዳይመንድ እኔ ያለውበትም ብሔረሰቦች ብዙ ብሔረሰቦች ያሉበት ደቡብ ውስጥ ነው ያለው ብዙ ብሔረሰቦች ይሰሩበታል ለመስራት እሰራለሁ ወደፊት ነው እሺ ማለትስ ያው እኔ የምናገረው ከትናንት ወዲያ ያው የብሔረሰቦች ቀን ነው ተፋቅረን እንደ አንድ ተስማምተን ኢትዮጵያ ብሔር ብሔረሰቦች እናት ናት ተፋቅረን አገራችንን ማሳደግ አለብን እና አርቲስቶቹም ያልተሰሩ ስራዎች የብሔር ብሔረሰቦችም እየሰሩ ወደ ህዝብ ወደ አድማጭ ማቅረብ አለባቸውና ተስማምተን እንድንኖር እንስራ አዎ እንስራ በጣም እናመሰግናለን ተመልካቾቻችን እንግዲህ የዛሬው የአርሂቡ ዝግጅታችን ይሄን ይመስል ነበር በሀገራችን ያሉ የብሔር ብሔረሰብ ዜማዎቻችን ከቅርብ ጊዜ ወዲህ ያሳዩት ያሉት እድገት በጣም የሚበረታታ ነው ከዚህ በኋላም በዚህ ዘርፍ የተሰማሩ ድምጻውያን የዜማና ግጥም ደራሲ በየቦታው ሄደው ያሉትን የተደበቁ ባህሎቻችንን ለማውጣት ጥረት እንደምታደርጉ ተስፋችን ነው በአርሂቡ ዝግጅታችን ስም የያካባቢያችን የሀገራችን ባህሎች ተቆርቋሪ ነው የሚለውን የነገር ዛሬ የአርሂቡ ዝግጅታችን መልእክት እንዲሆን እንመኛለን እዚህ ስቱዲዮ በርካታ ባለሙያዎች ነበሩ የዛሬው አርሂቡ ዝግጅታችን የተሳካ እንዲሆን ለሁሉም በስም መጥራት ባይቻልም ካሜራ 3 አለ ፊቴ በዳይሬክቲንግ ኢሳያስ አለ በጣም በርካታ ናቸው የእናንተ መልእክት የሚቀበለው ደግሞ ላቀዋ በጅ ያለና በጣም እናመሰግናለን በእናንተ ስም ሳምንት እንደዚሁ ከሌሎች እንግዶች ጋር እንገናኛለን መልካም ሳምንት በጣም እናመሰግናለን መልካም ስራ ይመስላችሁ እሺ በመሐሌት ዘፈን ተሰናበተ